ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። በአዲስ አበባ ከተማ በኮየ ፍጬ የጋራ መኖሪያ ቤቶች አካባቢ የሚኖሩ ነዋሪዎች ከፍላጎታቸው ውጭ የሚሊሻ ስልጠና እንዲወስዱ በኃይል እየተገደዱ መሆኑን ተናገሩም። አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ አውግዘዋል። የሶማሊያው ፕሬዝዳንት የአልሸባብ አባላት ብሔራዊ መታወቂያ እንዲያወጡ ጥሪ አቅርበዋል። ሁሉንም በዝርዝር እንመለከታቸዋለን። በአዲስ አበባ ከተማ በኮየ ፍጬ የጋራ መኖሪያ ቤቶች አካባቢ የሚኖሩ ነዋሪዎች ከፍላጎታቸው ውጭ የሚሊሻ ስልጠና እንዲወስዱ በኃይል እየተገደዱ መሆኑን ገልጸዋል። ስማቸው እንዳይጠቀስ የፈለጉ ቅሬታ አቅራቢዎች እንደገለጹት የአካባቢው አስተዳደር አካላት ከእያንዳንዱ ብሎክ 12 ሰዎች መሰልጠን አለባቸው በሚል ኮታ በማስቀመጥ የነዋሪዎችን ፍላጎት ሳይጠይቁ ስልጠና እንዲወስዱ እያስገድዷቸው መሆኑን ተናግረዋል። ይህም በነዋሪዎቹ ዘንድ ከፍተኛ መደናገርና ስጋትን የፈጠረ ሲሆን የትኛው መስሪያ ቤት ነው የአካባቢ አስተዳደር በጻፈው ደብዳቤ ተመርኩዞ እኔ በግድ እንድሰለጥን ጊዜ የሚሰጠኝ ሲሉም ቅሬታቸውን አቅርበዋል። በአዲስ አበባ ከተማ አስተዳደር የአካባቢውን ጸጥታ ለማስጠበቅ በሚል በተለያዩ ጊዜያት በማህበረሰቡ ተሳትፎ ላይ የተመሰረቱ የጸጥታ አደረጃጀቶች ሲፈጠሩ መቆየታቸው ይታወቃል። ይሁን እንጂ በኮየ ፍጬ ነዋሪዎች የቀረበው ይህ ቅሬታ የእነዚህ አደረጃጀቶች አፈጻጸም በነዋሪዎች ፈቃደኝነት ላይ ምን ያክል የተመሰረተ ነው የሚለውን ጥያቄ ውስጥ ከቷል። ነዋሪዎቹ ይህ ከስራ ገበታቸው ሊያፈናቅላቸው የሚችል የግዴታ ስልጠና እንዲቆምላቸው የሚመለከተው ከፍተኛ አስተዳደር አካል ጉዳዩን አይቶ መፍትሄ እንዲሰጣቸውም በአጽንኦት ጠይቀዋል። ወደ ሌላኛው ዜና ስናልፍ አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ አውግዘዋል። ጀርመንና በአጎራባች አውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀል ዛሬ በርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አውግዘዋል። ሰልፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት አስተባባሪነት የተጠራ ሲሆን በተለያዩ የጀርመን ከተሞች እንዲሁም በጀርመን አጎራባች አውሮፓ ሀገራት ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ተሳትፈዋል። ሰልፈኞቹ እንደሚሉት የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚና ሆን ተብሎ የሚፈጸመውን ግድያ፣ ግፍ እስካሁን ማስቆም አልቻለም። ኢትዮጵያ ውስጥ በአሁኑ ጊዜ የሚፈጸሙ በቃላት ተገልጾ የሚያልቁ አይደለም ያሉት ተሳታፊዎቹ በጀርመን የኢትዮጵያ ኦርቶዶክስ ቤተክርስቲያን መስራችና የኮሎኝ ደብረ ሰላም ቅዱስ ሚካኤል አስተዳዳሪ ሊቀ ካህን ዶክተር ማራዊ ተበጀ ሰዎች በቋንቋቸው እንዲሁም በሃይማኖታቸው ተለይተው እየታረዱ እየተጨረሰ ይህን ያክል ግፍ ሲፈጸምባቸው የኢትዮጵያ መንግስት ተብዬ ይህን ሰቆቃ ሊያስቆም አልቻለም በማለት ዛሬ ድምጻቸውን በዓለም ሸንጎ ለማሰማት መውጣታቸውን ገልጸዋል። የሰልፉ ተሳታፊዎች ኢትዮጵያውያን ካህናትና ምዕመናን ብቻ ሳይሆኑ የሌሎች ሀገራት ዜጎችም አብረዋቸው ድምጻቸውን እያሰሙ እንደሆነም አመልክተዋል። በተለይም በኦሮሚያ ክልል አርሲ፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም በሐረር ክርስቲያኖች መገደላቸውን የገለጹት ሊቀ ካህናት ዶክተር መራዊ በአጠቃላይ በሀገሪቱ ግፍ እየተፈጸመ ነው በማለት በጀርመን ዋና ከተማ በርሊን ለሰልፍ ያስወጣቸው ምክንያትም ዘርዝረዋል። ኢትዮጵያ ውስጥ እየተፈጸመ ያለው ዓለም ያወቀው ፀሐይ የሞቀው ጉዳይ ነው ያሉት የጀርመንና የአካባቢው ሀገረ ስብከት ስራ አስኪያጅ መላከ መዊ ልሳነ ወርቅ ዊቤ በበኩላቸው ከሚገደሉት ሌላ የታፈኑ፣ የታገቱ፣ የተፈናቀሉና ሀብት ንብረታቸው የተወሰደባቸው እንደውም ጨረቃ ላይ የቀሩ በረሃብ እያለቁ ያሉ አካለ ስንኩል የሆኑ ክርስቲያኖች ናቸው በማለትም እነዚህን ወገኖች የሚደርስላቸው አጥተዋል ነው ያሉት። በዋና ከተማ በርሊን ሰልፍ የተካሄደው የኢትዮ ጀርመን የኢኮኖሚ ትብብር ጉባኤ እየተከናወነ ባለበት ዕለት ነበር።
ወደ ሌላኛው አነጋጋሪ ዜና ስናልፍ የሶማሊያው ፕሬዝዳንት የአልሸባብ አባላት ብሔራዊ መታወቂያ እንዲያወጡ ጥሪ አቅርበዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የአልሸባብ አባላት የሀገሪቱን ብሔራዊ መታወቂያ እንዲያወጡ ጥሪ ማቅረባቸው ተሰምቷል። ፕሬዝዳንቱ ዛሬ በተከናወነው ሁለተኛው የሶማሊያ ብሔራዊ መታወቂያ ኮንፈረንስ ላይ ባደረጉት ንግግር ማንኛውም የአልሸባብ አባላት ፊቱን ሸፍነው ወይንም ኮፍያ አድርጎ ብሔራዊ መታወቂያ የሚሰጥበት ቦታ በመሄድ ከዚያም አሻራውን ሰጥቶና ፊቱን ፎቶ አስነስቶ መታወቂያውን መውሰድ ስለሚችል አትከልክሉ ሲሉ ተደምጠዋል። እየመጡ ብሔራዊ መታወቂያቸውን ይውሰዱ ብለዋል። ፕሬዝዳንቱ ጨምረውም እነዚህ ልጆች ምንም እንኳ ወደ አሸባሪነት ቢቀየሩም የሶማሊያዊ ዜጋ መሆናቸው አስረድተዋል። ስለሆነም በዜግነታቸው ብሔራዊ መታወቂያቸውን እንዲወስዱ ልንፈቅድላቸው ይገባል በማለት ለሀገሪቱ ሚዲያ ተናግረዋል።